አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ደህና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አላሁ አልሐምዱሊላህ። እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ ጋር እንዴት ናችሁ? አለው መጥቻለሁ ማለት ነው። ዛሬ የመጣሁበት ቦታ ምን ይመስላል? ደስ ይላል። ዛፍ ነው። ስላሳያችሁ በደንብ ጫካ ምናምን ዛፍ ነው ማለት ነው። ያያችሁት እና ባለፈው መሳይቻችኋለሁ ቤት ተስፋ አደርጋለሁ። እና እንዴት ናችሁ? ደህና ናችሁ ወይ? አለው እንግዲህ መጥቻለሁ ማለት ነው። ውድ ቤተሰቦቼ ዛሬ መጣሁት ምን መሰላችሁ? ከሰዎቻችን ጋር መዝናኛ ምናምን የሚሰራበት ወይንም ደግሞ የማሳ አዝመራ ሊባል ወይ አትክልት ምናምን የሚሰራበት ቦታ መተናናል እና ይሄ የሚታዩት ዘይቱን ነው ማለት ነው። የአቀራረጽ ችግር ስላለብኝ ነው እንጂ እኮ በደንብ ባሳያቸው ደስ ይለኝ ነበርና እንዳለ ዘይቱን ነው ማለት ነው። የተለያየ ቡቃላዎች አሉት፣ ሎሚ ምናምኖች አሉት ማለት ነው። ሀባይብ ዛሬ ደግሞ ምን ተብያለሁ ማለት ነው። እኔ እንግዲህ እንትን ለማድረግ ታዝዣለሁ ማለት ነው። በነገራችን ላይ ውድ ቤተሰቦች ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ለምንድን ነው መታበረታቱን እኛ ማለት ነው። ምን ነው አዳዴ እያለ ነው እና አበረታቱን ማለት ነው። ከዚህም ሰው እየጠበኩኝ ነው ማለት ነው። ታዝዤ ነው የወጣሁት ወደ ውጭ፣ ግን ሰው ከደረሰብኝ ምናምን የሚለው ፍራቸው ውስጥ ላይ ስላለ ያ ያለው ማለት ነው። ዞር እያልኩኝ ውድ ቤተሰቦች ላይክ ሰብስክራይብ እያደረጋችሁ አበረታቱ ማለት ሞራልም እንዲኖረን ይሆነናል ማለት ነው። በአዳዲስ ነገራቶች ለማምጣት ሞራል ይሆናል ማለት ነው። የእናንተው ላይክ ማድረግ ሰብስክራይብ ማድረግ ማለት ነው። ሀባይብ ምን ታዝዣለሁ ማለት ነው። ዘይቱን ለመልቀም ታዝዣለሁ። ፀሐይ እንዳይመስላችሁ ውድ ቤተሰቦቼ በጣም ነው የሚያቃጥለው ማለት ነው። እና እምቢ ማለት አትችሉም። የኔ ስራ ነው የኔ ስራ አይደለም ማለት አትችሉም። በነገራችሁ ላይ እኔ ያው የምግብ ነኝ የቤት ውስጥ ነበርኩኝ ለለውጥ እስከወጣችሁ ድረስ ወይም ደግሞ ምንም ይሁን ምንም ሰርቼ ሀገሬን የሚገባበትን ቀን ቅርብ ያደርግልኝ እያላችሁ ላለመቀያየም ስትሉ ትሰራላችሁ ማለት ነው። እንግዲህ መጥቻለሁ። ይሄንን ዘይቱን የሚለቅም ነው ማለት ነው። ማንም የለም ብቻዬን ነኝ ማለት ነው። እና ይሄንን ዘይቱን ሊቀም ብሎኛል እና ሰዎች ሴት ብሎኛለች ማለት ነው። በደንብ አይታይም ግን አላቅም ብቻ ዘይቱን እሱን ሊለቅም ነው ማለት ነው። ውድ ቤተሰቦች ላይክ ሰብስክራይብ ያደርጋችሁ አበረታቱኝ ማለት ነው። መልካምነት ለራስ ነው። እንደኔ ሳይሆን እንደናንተ አበረታቱኝ ማለት ነው። እንዴት ነው የምንለቀመው? ግን ሾክ ምናምን ስለሌለው ትንሽ ራሳችሁን ታሳምናላችሁ። ሾክ ምናምን ያለው ነገር ቢሆን ኖሮ ይሄ ዛፉ ማለት ነው በጣም ነበር የሚያስጠላችሁ። ግን ዘይቱን ስለሆነ ሾክ ምናምን የሚዋጋ ነገር ምናምን ሰውነታችሁን እንትን የሚያሳምም ነገር ምናምን የለውም። ነገር ግን የሚያናድደው ምንድነው? ፀሐዩ ነው ብያችኋለሁ። ሆነ ለራሳችሁ ንፋሳማ ምናምን ነገራቶችን ስትወጡ ከቤት ምናምን ሁልጊዜ ታስራችሁ ካላችሁበት በቀን የሚበራበት ማብራት ነው ቤት ውስጥ ነው የምትኖሩት ምናምን ነገር እና ከሱ አንጻር መውጣትን ትፈልጋላችሁ። ነገር ግን ስትሄዱም ደግሞ በዛው ልክ ነው ድካሙ። ሁሉም ያዛችኋል፣ ሰው የተሰበሰበበት ቦታ ምናምን ማለት ነው እና ለዛ ያስጠላል። እስቲ እንዴት እንደመለቅመው አዋራውስ እንዴት ነው? እስቲ አብረን ማለት ነው። ሀባይብ እንግዲህ ያው መልቀም ጀምረናል ማለት ነው። እንደምታዩት ዘይቱን ነው የኛው ማለት ነው። እየለቀምን እንገኛለን። እንግዲህ ሀባይብ የበሰለውን መርጠን እየለቀምኩኝ መርጬ እየለቀምኩኝ ነው ማለት ነው። ወደ ላይ በዛ በኩል በጣም አለው፣ ግን እንዴት እንደምደርሰው ባላቅም አላያችሁት? እንዴት እንደማወጣ ራሱ አላቅም አላችኋለሁ። የኔ ስራ አይደለም ማለት አችሉም። እንግዲህ ለዓላማችሁና ለለውጥ እስከወጣችሁ ድረስ ሰርቼ ለወጣለሁ እስካላችሁ ድረስ የቻላችሁትን ያክል ትጥራላችሁ ማለት ነው። እስቲ ወደ ላይ ልውጣ። ቢሰበር አላቅም ማለት ነው። የመሰለውን ለመድረስ አያችሁት? አባይ ሙቀት መሰላችሁ? አውዝ ብለ በጣም ነው የሚያቃጥለው ወላሂ። እንዴት አድርጎ ወንዶች እንደሚሰሩ ሁልጊዜ የሚሰሩ ውጭ ላይ የሚሰሩት ወንዶች
አላቅም ወላሂ ብዙ ጊዜ ስራቸው ውጭ ላይ ስለሆነ የነሱ አላቅም። አያችሁ ተረቀምኩት። እንግዲህ ትላላችሁ ቤተሰብ የአሁኑ ዘመን ወንድ ሴት አላለም። በቃ ስራ ይሄ የወንድ ነው ይሄ የሴት ነው አልተባለም። ብር እስከፈለግነ ድረስ የስራ ምርጫ የለም ተብሏል መሰለኝ ሰዎቹም ሲያዙ አያችሁት። ፀሐዩ ግን የሚታያችኋል ማለት አይመስለኝም። ለኔ ስለማይታየኝ ማለት ነው። ለመቅረጽ እንዳለ ይሄ ዘይቱን ነው ማለት ነው እንዳለ እንግዲህ እየለቀምኩ ይገኛለሁ። ቤተሰብ በማበረታታ እናንተ ደግሞ አበረታቱኝ እስቲ ከዚህ ህይወት እንውጣ። እዩት 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 እስቲ ወደ ውስጥ ገብቼ የበሰለ በሰለውንም ተለቅማለሁ ማለት ነው። እዩት እዛ ጋር እዛም ጋር ያለው ጥሩነቱ ግን እሾክ የለውም። እሾክ ያለው ነገር አይደለም ማለት ነው። ከሁሉም በላይ ደግሞ ማለት ነው ፀሐዩ ምርር ነው የሚያስብላችሁ። ምርር ሁሌ የሚኖሩበት ወንዶች አላህ ይድረስላቸው ማለት ነው። ብቻ ሀገራችን እስከልተለወጠች ድረስ ሀገራችን ተለውጣ እስከላየናት ድረስ ማንም ምንም ሊሰራ ይሳካለታል ወይንም ደግሞ ለሱ ለብቻው ያልፍለታል ማለት አይደለም። አላህ ለሀገራችንን ለውጥ እንዲኖራት ያርጋት ማለት ነው። ይለውጣት ማለት ነው። የበሰለ በሰለውን እየመረጥኩኝ እየለቀምኩኝ ይሄንን አልችልም ማለት አትችሉ። አልሰራም ማለት አትችሉ። አልሰራም ማለት ትችላላችሁ። ትታችሁ እስካልሄዳችሁ ከአንዱ ቤት ከቤት ሲቀየር ያንዱን ጸባይ ለመትኩኝ ስትሉ ያንዱን ሲቀየርባችሁ ምናምን ነገር ነው እንጂ አልችልም ማለት እንኳን እዚህ ሀገር አልችልም ብሎ ትቶ መሄድ ሀገርም አልችልም ብሎ ተብሎ ይሄዳል። ግን ዋናው ግን አማጣጣው ከገባችሁ ራሱ እንዴት እንደምትወጡ ነው ሀገርም ላይ ማለት ነው። ብቻ ሀሳባችንን አሳክቶልን ከሰው እጅ ከሰው ትዕዛዝ ያውጣን ማለት ነው። እኛም ደግሞ ምናልባት ብዙ ነገር ተመኝተን ሊሆን ይችላል። ብዙ ነገር እቅድ አውጥተን ሊሆን ይችላል። በእንደዚህ ማለት አንዳንድ ጊዜ የማይሰበስበው በቃ ተሰብስቦ ያስባችሁትን ነገር ደርሳችሁ የማታዩትም ይሁን እንደዚህ የበሰለውን እየለቀምኩ ነው ማለት ነው። አንዳንዴ ስታስቡት እንዴት ነው የሚያልፈው ብላችሁ ታውቃላችሁ? እንዴት ነው ለሰው ልጅ የሚሳካለት እንዴት ነው ብላችሁ ሲጠይቁ ያም ሰው ያለፈበት ያሳለፈበት ራሱን የቻለ ነገር አለው። ግን እኛ ከበዛብንና ከመረረን አንጻር የምናወራው ምን ጠይቀው ነገር ያስጠላናል ማለት ነው። ብቻ አልሐምዱሊላህ ነው። ይሄን ራሱ ለመስራት ዋናው ጤና መኖር ነው ማለት ነው። ጤና ሲኖር ነው። ይሄንንም ለመስራት ደግሞ የሚጋጋ አለ ከችግሩና ካለበት አንጻር ማለት ነው። ይሄንንም እኔ የማወራው ምናልባት ቦታው ላይ ስላለው ሊሆን ይችላል። ይሄንን ቦታ የላየው ራሱ ለማየት ራሱ የሆነ ጊዜ በሚገርማቸው የሆነ ጊዜ የአረብ ሀገር አፈር ምን ይመስላል ምንድን ነው የሚመስለው እንደኛ ሀገር ነው ወይ ያለኝ ሰው አለ ማለት ነው። ሁሌ ትዝ ይለኛልና ምን ደክመን የምናገኝ የማይመስለው ሰው አለ። ተሰቃይተን ወይንም ተቸግረን የማናቅ ነው የሚመስላቸው አብዛኞቻቸው ማለት ነው። የሚረዱትም እንዳሉ ሆኖ የማይረዱት ራሱ አሉ ማለት ነውና እንግዲህ እንዲሁ ነው። እንደ ኢትዮጵያዊ ኖሮ ነው ምን ኖረው ነው በቃ እና ውዶቼ እንግዲህ ወሬ አላበዛባችሁም በሉ። እንዴት ነው የምንለቀው? ሀገራችን ላይ ሄዳችሁ ታውቃላችሁ? ቡና ሲለቀም ቡና ምናምን ሲለቀም እንደዛው ነው። እንዴት እንደበሰለ እዩት።
በስሏል። የበሰለ በሰለው ነው የምንለቀመው። እንዴ የወንድ ስራ አይደለም እንዴ? ለምንድን ነው ብትሉኝ አልተመረጠም እላችኋለሁ። የወንድ የሴት አልተባለም። በቃ በአሁኑ ጊዜ ብር ከፈለጋችሁ የወንድ የሴት አልተባለም ነው። በቃ እኔ ሲያስበው እንዴ በፊት እንደውም አይ ሹፌሩ አለ ሹፌሩ ያንሳው ከባድ ነገር ነው፣ ምግብ ሰሪው አለ ምግቡ ያንሳው የሚባል ነገር ነበር። አሁን ግን የለም እንደዛ ነገር። ብር ከፈለጋችሁ እስከፈለጋችሁ ድረስ ማለት ነው አይባልም። እንደዛ ቀርቷል። አረ ቢስሚላህ። እወራው ደግሞ ሙቀት እንዴት እንደቀጠለኝ ሙቀት ይሁን አላውቅም፣ የሚያስወራኝ ማለት ነው። ምን እንደማወራ ራሱ አላውቅም። ሀባይብ ወዳችኋለሁ፣ አከብራችኋለሁ። አበረታቱን፣ ከዚህ አውጡን ማለት ነው። ታላላቆቻችንም ከላይ ያላችሁ እኛንም ለማበረታታት ሞክሩ። እንዲሁም ደግሞ ብስሚላ ሾክ ቢሆንማ እኔ እንጃ እንዴት እንደማደርገው አላውቅም። የሚዋጋ ነገር ምናምን ሾክ ነገር ቢኖረው እዚህ ጋር ምንድነው ያለው? እስቲ ልይላችሁ። አውዙ ቢላ አያችሁት? መብራት ምናምን ነው። የመብራት ኤሌክትሪክ ቦታ ነው። ሲያስፈራ፣ ፀሐይ ሲሆን ደግሞ ሲያስፈራ፣ በጣም ነው የሚያስፈራ። ቤተሰብ አጥወለወለኝ ወላሂ። እዛ ጋር ያለሁትን አልደረስኳቸውም። እዛ ጋር ያሉትን አልደረስኳቸውም ማለት ነው። ተውኳቸው። ያው እዚህ ጋር ማለት ነው የለቀምኩት ይሄ ነው። ለመልቀም ራሱ አልሰጠኝም ፀሐዩ ማለት ነው። በነገራችን ላይ አንድ ስልኬን በይጄ ስለያዝኩኝ እኔ የመጀመሪያ ጊዜ እዚህ ጋር ሲመጣ ሲያብብ ማለት ነው አበባ ምናምን በነበረው ሰዓት ቡና ነበረ መሰለኝ። እንዴ ቡና እዚህ ሀገር ማለት እዚህ ሀገር አለ ወይ ሳይሆን አለ፣ ግን በአካል ባይን ያየው እንደ እያልኩኝ ነበርና በኋላ ሲያድግ ነው ማለት ይሄ ሲጠነክር ወፍራም ሲሆን ነው ዘይቱን መሆኑን ያወቅኩት ማለት ነው። ደግሞ ቶሎ ነው እንትን የሚሆነው የሚወፍረው። ቅርብ ጊዜ ነበር። አሁን ይሄ ትንንሽ ነበር የዛሬ ወር ምናምን አካባቢ ማለት ነው። ግን ቶሎ በሰለና ታደገ ማለት ነው። ቤተሰብ ያው ትቼ መጣሁ። አሁን ይሄንን አጥቤ ሰጣቸዋለሁ ማለት ነው ለሰዎቹ። ይሄንን አጥቤ ሰጣቸዋለሁ።